እጅግ በጣም ወሳኝ ጥያቄ ነው። የኢትዮጵያዊነት ምንነት ላይ ሳንግባባ ከዚያ ተቀጥሎ በሚመጡ ሀሳቦች ላይ መነጋገር ያስቸግራል። ኢትዮጵያዊነት ማን ነው? ኢትዮጵያዊስ ማን ነው? ለምንድን ነው ኢትዮጵያዊነት የሁላችን አሰባሳቢ ጥላ አድርገን የምንወስደው የሚለውን ነገር ሁሉም ሰው በእኩል ትርጉም ይገነዘበው እንደሆነ እርግጠኛ አይደለሁም። ለኔ ኢትዮጵያዊነት ኮመን ፌት ነው፣ የጋራ እጣ ፈንታ ነው። እንደ ግለሰብ ሳይሆን እንደ ሕዝብ የምንደርስበትን ማንኛውም ትልሞቻችን ልናሳካ የምንችለው በዚህ ግራንድ ማንነት ውስጥ እንደሆነ ነው የማምነው። ኢትዮጵያዊነት ሲባል ብሔራዊ ጥቅም፣ የግለሰብ ጥቅም፣ የቤተሰብ ጥቅም፣ የማህበረሰብ ጥቅም፣ ከዚያ ደግሞ አልፎ ብሔራዊ ጥቅም። ብሔራዊ ጥቅም ልክ እንደ ግለሰብ ጥቅም ጠዋት ከፍለን ወዲያው የምናገኘው ላይሆን ይችላል። እኛ ከፍለን ልጆቻችን የሚያገኙት ሊሆን ይችላል። አሰባሳቢ ትርክት እኛ ሲፈጥረን ባለብዙ መልክ፣ ባለብዙ ቋንቋ፣ ባለብዙ ባህል ስለሆን እነዚያ የሚለያዩ ማንነቶች ዋናውን ማንነት እንዳይሸረሽሩት የሚሰበስበን እንደ ቤተሰብ እንድንታይ የሚያደርገን ትርክት ያስፈልጋል። ከዚያም ባሻገር ያ ብሔራዊ ጥቅም ያልነውን ነገር ሊያሳካ ሊያበለጽግ የሚችል ትውልድ መስራት ይጠይቃል። ብሔራዊ ጥቅም ከግል ጥቅም የሚለየው ነገር በሰሞኑ በፈረንሳይ ሀገር አንድ የካቶሊክ ካቴድራል የመጎብኘት እድል አግኝቼ ነበር። ኖትርዳም ካቴድራል ይባላል። እዚያ ሲነግሩን ይህ ካቴድራል ተጀምሮ እስኪያልቅ 200 ዓመት ፈጀባቸው። 200 ዓመት ማን መኖር ይችላል? 200 ዓመት ማንስ ጀምሮ ሊጨርስ ይችላል? 200 ዓመት የሚሰራ ስራስ ጀማሪው ምን ሊሆን ጀመረው? በግል ጥቅም ቢሆን አያየው። ብሔራዊ ጥቅም ማለት ያ የጀመረው ያ የሚሰራው ከዚያ ከሰራው ስራ ተጠቃሚ እንኳ ባይሆን በትውልድ ቅብብሎች መካከል የሚጸናና ኢትዮጵያዊነትን የሚያቆይ ስራ ማለት ነው። አንዲት ቤተክርስቲያን ጀምሮ ለመጨረስ 200 ዓመት የፈጀው የጋራ የሆነ ፈረንሳዊ ጥቅም እንጂ የግለሰቦች ወይ የኩባንያ ጥቅም ሊሆን አይችልም። ብሔራዊ ጥቅም ስንል ከኛ ከግል ፍላጎትና መሻት የተሻገረ ማለት ነው። በእርግጥ አንድ ከግምት ሊገባ የሚገባው በርከት ባሉ ሰዎችም እንደ ችግር የሚታየው ኢትዮጵያ ውስጥ የማንነት አረዳድ ነው። የሰው ልጅ በአንድ ማንነት ብቻ አይታወቅም። እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው። የልጄ ስም ማንነቴ ነው። በዘር፣ በሃይማኖት፣ በተማርኩት ስራ፣ በተለያየ ነገር ልታወቅ እችላለሁ። እኔ ማንነት የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛውን ሚዛን ይስታል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉ እና ወደ ትልቁ ማንነት ወደሚሰበስበን፣ ወደሚያጸናን፣ ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው። ስንኖር ዲያስፖራ ስንሞት ኢትዮጵያም ስላለን አለኝ። እንዳሉ ይኖራሉ። መጨረሻ ግን ብዙዎቹ፣ ሁሉም ባይሆኑ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳ ባይችሉ ኢትዮጵያውያን አዋተው ለምነው ተለቅተው አስከሬናቸውን ለሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞት በፊት ቢጠየቅ
ብርድ እንዳይመታኝ እንዳይርበኝ ከጎረቤት ጋር ቡና ልጠጣ ሊል አይችልም። በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየዕለት ንግግራችን የየዕለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት ዕድል ያንሳል ማለት ነው እና በጣም ጥልቅ ሀሳብ በውስጡ የያዘ ነው። ይህ በውስጡ የያዘው ሀሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመርነው ትውልድ ካልቀጠለ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ፣ በአንድ ቤተሰብ፣ በአንድ ግሩፕ ሀገር ተሰርቶ አያልቅም። ሀገር የቅብብሎች ውጤት ነው። ያን ለማረጋገጥ የሚያስችል ስራ መስራት የሚቻለው ትውልድን እያሰብን ስንሰራ ነው። ነገን እያሰብን ስንሰራ ነው። ነገን የምናስብ ሰዎች ግን ዞር ብለን ትናንትናን መመልከት የማንችል ከሆነ ትናንትናችን የዘነጋን እንደሆነ ከትናንትናችን መማር የማንፈቅድ ከሆነ ነገ አይሰራም። ለዚህ ነው እኛ ትናንትን ከዛሬ ዛሬን ከነገ አስተሳስረን ሚዛን ጠብቀን ሀገር እንገነባለን ብለን የተነሳ ነው። እንግዲህ ሁሉም ሰው እንደሚገነዘበው ትናንትን ባለው ልክ ማክበር አጽንቶ ማቆየት የኛ ንግግር አይደለም፣ ተግባር ነው። በዚህ እድሜሽ ወይም ከዚያ ፊት ወላጆችን ብትጠይቂ የትኛው መንግስት የላሊበላን ውቅር አብያተ ክርስቲያን ሊጠግን ሲሞክር አልሰማሽም? በዚህ እድሜሽ ወይም በአባትሽ እድሜ የትኛው መንግስት የፋሲል ቤተ መንግስት ሊጠግን ሲሞክር አልሰማንም። በእኔም በአባቴም እድሜ የአባ ጅፋር ቤተ መንግስትን ሰዎች ሊጠግን ሲሞክር አልሰማንም። እዚህ ያለንበትን የሚኒሊክ ቤተ መንግስት፣ የኃይለ ሥላሴን ቤተ መንግስት ሁሉ ቀርቶ የሉሲ መገኛ የሆነው የኢትዮጵያ ሙዚየም የሚባለው አንድ ለእናቱ ከተሰራ በኋላ ዞር ብሎ የሚያየው ባለመገኘቱ በውስጡ የያዘው ኮንቴንት በጣም ብርቅና ውድም ቢሆን ሰው ገብቶ ለመጎብኘት የሚያስችል ብቃት አልነበረም፣ አልተጠገነም፣ በተሰራበት ልክ አልተያዘም ወይም አላደገም። እነዚህን ትናንት አባቶቻችን የሰሯቸውን የጀመሯቸውን ነገሮች ለትውልድ እንዲሸጋገሩ ይሁነን ብለን አስበን የምንጠግንበት ምክንያት እንዲቆይ የምንፈልግበት ምክንያት ትናንትናችንን ማየት ካልቻል ነገ የሚባል ነገር የለም። ትናንትናን ብቻ በመጠገም ነገ አይሰራም። ለምሳሌ ዩኒቲን በመስራት ብሔራዊ ቤተ መንግስትን በመስራት ብቻ ነገ ሊሰራ አይችልም። መሀል ላይ ችግር አለ። መንገድ የሚያገናኝ የለም፣ ሳይንስ ሙዚየም የለም፣ ፍሬንድሺፕ የለም። ለዛሬ ደግሞ ያ ክፍተት መሙላት አለበት ማለት ዛሬ ሊሟላ የሚገባው ክፍተት ሲሟላ ትናንት መቆየት ሲችል ነገ ቁልጭ ብሎ የሚታይ ምን አይነት ነገር ለመድረስ እንደምንችል ማንም ሰው በቀላሉ ሊገምት ይችላልና ትናንትናን በወጉ ተገንዝበን በወጉ ተረድተን እሱን ጠግነን ለልጆቻችን መሻገር እንችል ስናደርግና በትናንትና ውስጥ የጎደሉትን ደግሞ ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ። ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም፣ የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ
ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመድረሱ ለእርሻ በመሆኑ ተፈጥሮን በመጠበቁ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እንደሱ ነው። አንዳንዴ ዘንቦ ሊደፈርስ ይችላል፣ ነገር ግን ሰክኖ ደግሞ ይጠራል። ኢትዮጵያዊነት የማይቆም በቀጣይነት የሚፈስ በሙላት የሚመለስ በልጆች የሚገለጥ የኖረ ያለና የሚኖር ነው ብዬ ነው የማስበው። በብዙ ሰዎች ይነሳል። ነገር ግን አንድን ኢንሲደንት አንድን ትሪገሪንግ ፖይንት ራሱን ብቻ ወስዶ በማየት የተሟላ ግንዛቤ መያዝ አይቻልም። ማንኛውም ትሪገሪንግ ፖይንት ፕሮክሲሚቲ አለ። በአቅራቢያው ለዚያ ግብአት የሚሆን ነገር አለ። ከዚያ ከፕሮክሲሚቲ ፖይንት ዝቅ ስንል ስትራክቸራል ጉዳይም አለው። ሙሉውን ካላየን በቀር ውሳኔዋን የሆነችዋን ኤቨንት ብቻ ከወሰድን የተሟላ ግንዛቤ አንይዝም። ፈላስፎች እውነት 3 ሌየር አላት ይላሉ። ልክ እንደ ሽንኩርት ናት ይላሉ። ሽንኩርት የመጀመሪያው ልጣጭ በሙቀት በቅዝቃዜ በአየር ጸባይ ምክንያት ከለሩም ድርቀቱም ውስጥ ካለው ሽንኩርት ጋር አንድ አይነት አይደለም። የመጀመሪያውን ስንልጥ ሁለተኛውን ስንልጥ ከውስጥ የሚወጣው ሽንኩርት ሞር የለሰለሰ ከለሩም ከቀደመው የተሻለ ለመብላት ዝግጁ የሆነ ነው። ወላጆቻችን ሽንኩርት እንዳገኙ አጥቦ አይልጡም። የመጀመሪያውን ልጠው ጥለው ውስጥ ያለውን ነው የሚከትፉት። እንደዚያ እውነትን በሌየር ነጥለን ማየት ካልቻል ትክክለኛውን ትርጉም አናገኝም። ፈላስፎች እውነት 3 ሌየር አላት ካሉ በኋላ የመጀመሪያው ሌየር ኢምፔሪካል ነው ይላሉ። ኢምፔሪካል ማለት ኤክስፒሪየንስ የምናደርገው ነገር፣ የምናየው፣ የምንሰማው፣ የምንነካው ነገር። ከዚያ ሁለተኛው ሌየር ሁለተኛው ልጣጭ ግን አክቹዋል ነው ይላሉ። አክቹዋል ማለት ደግሞ ኤቨንቱ ነው ይላሉ። ሶስተኛው ብዙ ሰው የማያየው ሪል ነው ይላሉ። እሱም ሜካኒዝም ወይም ስትራክቸር ነው ይላሉ። ሜካኒዝሙን ስትራክቸሩን ያልተገነዘበ ሰው ስለ ጉዳዩ የተሟላ እውቀት አይኖረውም። በቀላል ምሳሌ ላስረዳ። ቲያትር ቤት እንሄዳለን። ቲያትር ቤት ተቀምጠን የሚተውኑ ወንድና ሴቶች ሲጫወቱ አንዳንዴ እንስቃለን፣ አንዳንዴ እናጨበጨባለን፣ ምናልባት አንዳንዴ እናለቅሳለን፣ እንቆማለን፣ እንጮሃለን። ብዙ ስሜቶች ይገላበጣሉ። እዚያ ያለው ኦዲየንስ ሪአክት የሚያደርገው ስቴጁ ላይ የሚያየውን ነገር ብቻ ነው። እሱ ኢምፔሪካል ነው። እሱ ኤክስፒሪየንስ የምናደርገው ነገር ነው። ነገር ግን ከዛ ስቴጅ በስተጀርባ መብራት ላይ የሚሰሩ፣ ሜካፕ ላይ የሚሰሩ፣ ድምጸት ላይ ወጣ ወረድ ብሎ የሚሰሩ ከፍተኛ ሰፖርት የሚያደርግ ቲም አለ። በእያንዳንዷ የቲያትር ሾው ከመጋረጃው ጀርባ ሆኖ ለእያንዳንዱ ተዋናያን ይሄንን ድጋፍ የሚያደርጉ ሰዎች አሉ። እነሱ ናቸው አክቹዋል የሚባሉት። የነሱ ስራ ከፍና ዝቅ ቢል፣ የነሱ ስራ በወጉ ባይከወን ያ የምንስቀው ወይ የምንጮኸው የምናጨበጭበው ነገር ሊበላሽ ይችላል። ኢፌክቱ ከነሱ ስራ ጋር የተያያዘ ነው። ሰው ግን ከመጋረጃ ጀርባ ያለውን ማንም ሰው አስተውሎ አያስብም። ከነሱ ጀርባ ደግሞ ሌላ ቁልፍ ስትራክቸራል ጉዳይ አለ። ስክሪፕት ራይተሩና ዳይሬክተሩ። ስክሪፕት ራይተሩና ዳይሬክተሩ የነገሩ መሰረት ናቸው። አንድ ሰው ስክሪፕት ሲጽፍ ዝም ብሎ አይጽፍም። የቀሰቀሰው ነገር አለ፣ ወይ ያየው ነገር አለ፣ ወይ የሰማው ነገር አለ፣ ወይ ከተፈጥሮ የተማረው ነገር አለ። ያን ሲጽፍ እሱ በጻፈውና ባየው ልክ የሚረዳ ዳይሬክተር ይፈልጋል። አስተውለሽ ከሆነ ዳይሬክተሮች ቲያትር ሲያለማምዱ አለባበስህ እንደዚሁን፣ ቁመናህ እንደዚሁን፣ ድምፀትን ከፍ አድርግ ዝቅ አድርግ ይላሉ። ከየት አመጡት ሰዎቹ? ያን ቲያትር አላዩትም። በጭንቅላታቸው ውስጥ ሙሉ ቲያትሩን ስክሪፕቱን አስቀምጠው ቲያትሩን ስለው ለሰዎች ለመግለጥ የሚያደርጉት ጥረት ነው። እነዚያን ስክሪፕት ጸሐፊና ዳይሬክተር ስትራክቸራል ሌቭል ካየን፣ ከመጋረጃ ጀርባ ያሉትን ሰዎች ደግሞ በአክቹዋል ሌቭል ካየን ኤክስፒሪየንስ የምናደርገው ውጤት አሳዛኝም አስከፊም
የሚያዝናናም ቢሆን ሙሉ እይታ አለን ማለት ነው። ለምሳሌ አንድ ቲያትር እናይና ማን ጻፈው? ሎሬት ጸጋዬ ነው እንዴ? ማን ዳይሬክት አደረገው? እነማን ተጫወቱት እንልና በሙሉ ግንዛቤ ነውናል ማለት ነው። የእኛንም ጉዳይ ብዙ ጊዜ ያለው ችግር ሙሉ ግንዛቤ ማጣት። ሙሉ ግንዛቤ ማጣት የተሳሳተ ፍርድ ለመፍረድ ይዳዳል፣ ይዳርጋል። በመጀመሪያ እስረኞች ሳንፈታ እንታገላለን የሚሉ ሰዎች ሳንመልስ ለውጡ ሲመጣ ምን አይነት ኢትዮጵያ ምን አይነት መንግስት ነበር እኛ የተቀበልነው? እኛ እኔም፣ አንቺም፣ እሱም፣ እሷም ሁሉም ሰው ማለት ነው የጋራ ዕዳ ስለሆነ የተቀበልናት ኢትዮጵያ 59% ጂዲፒዋ ዕዳ የሆነ ዕዳ መሆኑ አይደለም ስትበደር ኖራ አሁን ጊዜው ደርሷልና ካልከፈልሽ ልትበደሪም አትችይም፣ ካልከፈልሽ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። አንዳንዴ ዕዳም እያለ የመበደር ሩም ካለ ችግር የለውም፣ እየተበደረም ስራ ሊሰራ ይችላል። በፍጹም አናበድርም፣ ቀይ ናችሁ፣ እስከዛ የሰጠናችሁ ልትከፍሉ አልቻላችሁም የተባለች ሀገር ናት። ደግሞ የነበረባት ሳይሆን በዕዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ እንውሰድ። ህዳሴ ኮንትራት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዛለን በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ 1 ቢሊዮን ዩሮ ጠይቆናል። የነበረው ኮንትራት አይደለም። አዘገያችሁኝ እንዳልሰራ፣ በጊዜ አልከፈላችሁኝም፣ ኪሳራ ደረሳችሁብኝ፣ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር ዕዳ ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብሏል። በመንገዱም በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር። ሶስተኛ የተረከብናት ኢትዮጵያ በጂኦግራፊ ታሰረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው። የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ የተቋም ድቀት ነበረ። ያሉን ተቋማት በወጉ ስላልተሰሩ የተሰጣቸውን ተልዕኮ ለመፈጸም የማይችሉ መንግስት፣ ፓርቲ፣ ዘር፣ ሃይማኖት፣ ሰፈር መለየት የሚቸገሩ መንግስት እያለ ሌላ መንግስት እንዲያዛቸው የሚጠብቁ ተቋማት ነበሩ። ድቀት ያለበት ነው። ያ ምንድነው? ሐሳብ እንኳን ቢኖር ያን ሐሳብ ኤክስኪዩት ለማድረግ አያስችልም ማለት ነው። ከተቋም ሻገር ስንል በርካታ አሳሪ ህጎች ነበሩ። ህጎቻችን በንግዱም በሂውማን ራይቱም መፈተሽ ይጠይቁ ነበር። ህጎቹ ሲሰሩ ስሪታቸው አሳሪ ስለነበረ ከዚህ ሁሉ ብሶ ደግሞ ትርክታችን አንተ ቀይ ነህ፣ አንተ ጥቁር ነህ፣ አንተ እንደዚህ ነህ የሚል ከፋፋይ በታኝ ትርክ ነው የነበረው ለዓመታት የተሰራበት እና ሰው ቁጭ ብሎ በጋራ ለማውጋት እንኳ በዚያ የተሰጠው ክፉ ዘር የራሱን ቢጤ ካላገኘ በስተቀር ለመነጋገር የሚቸገር ነበር። የሚዲያ አውዱ፣ የፖለቲካ አውዱ የተሳከረ ዓለም ነው የነበረው። እነዚያን ስትራክቸራል ጉዳዮች ሰው ዘንግቶ ለምን ተመለሰ፣ ለምን ተወሰነ፣ ለምን ተቀመጠ ቢል ትክክለኛውን ምላሽ አያገኝም። ምን አይነት ኢትዮጵያ ነው የተቀበልነው? ምን ትመስል ነበር ኢትዮጵያ ያኔ? ታስታውሳላችሁ? እንፈርሳለን አንፈርስም ነኮ ጥያቄ የነበረው። አሁን ተቀይሮ ሌላ ጥያቄ መጣ እንጂ ያኔ የነበረው ኢሹ እሱ አልነበረም። በእንደዚህ አይነት ሁኔታ ውስጥ ያለን ሀገር የሚመራ መንግስት
ጠንከር ያለ ፈታኝ ውሳኔዎች ይወስናል። ያለው አውድ በራሱ መጨከን መወሰን ይጠይቃል። ውሳኔዎች ግን ሙሉ በሙሉ በፈለግነው መንገድ ግብረ መልስ ያላቸው 100% ፖዚቲቭ ሪአክት የሚያደርጉ ማለት አይደለም። ውሳኔዎች ሁልጊዜም ቢሆን የራሳቸው ዳውን ሳይድ አላቸው፣ የራሳቸው ደካማ ጎን አላቸው። ማንኛውም ውሳኔ ጠቀሜታ አለው፣ ጉዳት አለው። ወሳኙ ሰው ማድረግ ያለበት ጥቅሙን ማጉላት፣ ጉዳቱን መቀነስ ነው። አሊያ ደግሞ ጉዳት ፈርቶ አለመወሰን ነው። ጉዳት ፈርቶ ካልወሰነ በነበረበት አውድ ውስጥ ይኖራል ማለት ነው። ደፍሮ ከወሰነ ጥቅም አለ፣ ያጎለዋል። ጉዳት አለ፣ ጉዳቱን እንዲቀንስ ይገረዋል፣ ይመራዋል። ይሄ ማንኛውም ኃላፊነት ያለበት ሰው እንዲያደርግ የሚጠበቀው ጉዳይ ነው። ከዚህ ተነስተን ነው እንግዲህ በነበረው አውድ ሚዲያው፣ የፖለቲካ አውዱ፣ ተቋማት ችግር ስለነበረባቸው ፓርቲዎች፣ ተቃዋሚ ኃይሎች እንዲገቡ ብንፈቅድ፣ እስረኞች እንዲፈቱ ብንወስን፣ ያለውን ፖለቲካል ላንድስኬፕ ብንቀይር ያለው የተፈታው እስረኛ ሁሉ ለሀገር ጠቃሚ ነው፣ የተፈታው እስረኛ ሁሉ ወንጀል ሳይሰራ ጥፋት ሳያጠፋ ነው የታሰረው ብለን አይደለም። እንደዛ ምን አይደለም። ግን የለም ሳንፈታ እንለይ ብንል ምን ይፈልጋል? ተቋም ይፈልጋል። ተቋም ስብራት አለ ብዬሻለሁ። ተቋም በሌለበት 1000፣ 10000፣ 20000 እስረኛ በትክክሉ እየመዘነ አንተ ወንጀለኛ ነህ አንተ አይደለህም ለማለት ሌላ 10፣ 15 ዓመት ሊያቆየን ይችላል። ሪአክት የሚያደርግ ሪስፖንድ የሚያደርግ ተቋም ስላልነበር የተቋም ስብራት እዚህ ጋር ይመጣል ማለት። ከተቃዋሚዎች መካከል አቶ እገሌ ቢገቡ አይከፋም፣ አቶ እገሌ ግን ችግር አለባቸው ለማለትም ያን ልየታ ማስኬድ የሚያስችል ተቋም ኢትዮጵያ አልነበራትም። ጊዜም አልነበራትም፣ አቅምም አልነበራትም። በዚያ ምክንያት መልካሙን ከክፉ ደምሮ ጥቅምም ጉዳትም ያለው ነገር ቢሆንም በጊዜ ሂደት እየጠራ እንዲሄድ መወሰን አለበት። ለምንድን ነው እንደዚህ አይነት ውሳኔ መወሰን የሚያስፈልገው? ዲሞክራሲን ኢምብሬስ እና ዲሞክራሲን እንለማመድ ስንል ዲሞክራሲ በተፈጥሮ ሜሲ ነው። ምቹ ጎዳና እኮ አይደለም ዲሞክራሲ። አንድ ነገር ለመስራት ግራቀኝ ማየት፣ ግራቀኝ ማማከር፣ መወያየት የሚፈልግ ስርዓት ነው። እንደኛ ላሉ ሀገራት ተመራጭ ቢሆንም ግን ንጹህ የሆነ ሲምለስ ሃይዌይ አይደለም። በየመሃሉ የሚጎረብጡ ነገሮች አሉት። ያ የሚጎረብጥን ነገር እየፈቱ መሄድ ግድ ነው። ያ የማይመችን ነገር እየፈቱ መሄድ ግድ ነው። ያ በመሆኑ ምክንያት ይሄ ውሳኔ ያመጣው ጥቅም ባለው ልክ በለውጡ አጠቃላይ ሂደት ውስጥ የፈጠረው ደግሞ ውስብስብ ችግሮች አሉ። ችግር አልቦ ውሳኔ ስላልነበረ ችግሩን እናሳንሳለን፣ ጠቀሜታውን ደግሞ ማክሲማይዝ እናደርጋለን። እኛ ስንመጣ አንዱ ቃል የገባነው ምንድን ነው? ቃል የገባነው ነገር ኢትዮጵያ ውስጥ ዲሞክራሲን ለማምጣት እንሰራለን ነው። ዲሞክራሲን ለማምጣት እንሰራለን ብለን ወንጀል ሰርተው በግፍ የታሰሩ ሰዎች፣ በትክክለኛው መንገድ ለኢትዮጵያ ዲሞክራሲ የሚታገሉ ሌላ ኢንትረስት ያላቸውን ሰዎች ከሀገር ተሰደው ባሉበት ሁኔታ የመለየት አቅም ሳይኖርን ሁለቱንም ብንከለክል ያ የምናስበውን ዲሞክራሲ ልናመጣ አንችልም። ልክ አስፋልት ሰርቶ አስፋልቱ ስለሚያምር መኪና አይሄድበትም ብሎ እንደመከልከል ነው። አስፋልት ከሰራን በኋላ ጥንካሬው ምን ያክል እንደሚዘልቅ ማወቅ የምንችለው መኪኖች ከሄዱበት ነው። በመንገድ ስራ ኮንትራት ውስጥ አንድ ኮንትራክተር አስፋልቱን መጨረሻ ቀን ስንሄድበት 10 ሜትር ጠንካራ፣ 1 ሜትር ጎድጓዳ፣ 1 ኪሎ ሜትር ጠንካራ፣ ሌላ ደግሞ 100 ሜትር የተበላሸ ሊሆን ይችላል። ያንን ቴስት ማለፍ የሚችለው መኪኖች ሲመላለሱበት ነው። መኪኖች ከሄዱበት ከታየ በኋላ የተበላሸ ፓርት ተጠግኖ ሲሟላ ነው ኮንትራት ሰጪው የሚረከበው። እኛ ዴሞክራሲ ያለው መንገድ ከሰራነው በኋላ ፓርቲዎች አይንቀሳቀሱበትም ብለን ከዘጋን የዴሞክራሲውን ውሃ ልክ ማወቅ አይቻልም። እና የኛ ውሳኔ የነበረው ሁሉም መድረክ ማግኘት አለበት፣ ሁሉም ጆሮ ማግኘት አለበት። ሐሳብ ያለውና ሐሳብ የሌለው ለኢትዮጵያ ጠቃሚ ምክር የሚያመጣና የማያመጣ ጊዜ ይለየዋል። አሁን እኛ ተቋም ሳንይዝ እንለይ ብንለው ሪፎርሙን ሳንጀምረው ይጨናገፋል። ግን ለሁሉም መድረክ እንስጥ።
ሁሉም ይደመጥ ይታይ፣ ሀሳቡ ይደመጥና የተሻለው ይቀጥላል። ያልተሻለው ደግሞ በጊዜ ብዛት የሚሆነው ይሆናል እና የመጀመሪያው ነገር መድረክ እንዲያገኙ ማድረግ ነው። ራሱን ለገበያ እንዲያቀርብ፣ ራሱን ለሚሸጥለት ህዝብ ለማቅረብ እንዳይከለከል ማድረግ ነው። ከዚያ በኋላ በህዝብ ተመዝኖ መክበድ አሊያም መቅለል የሚወሰነው በእኔ ሳይሆን በአንቺ ሳይሆን በዚያ ሰው ሳይሆን በህዝብ ነው። ህዝብ ሁሉን ይሰማል፣ ሁሉን ያያል። ከዚያ መካከል የተሻለና የከበደ የቀለለው ህዝብ እንዲወስድ እድል ሳይሰጥ ከሆነ ግን ውሳኔ ወስነው ጥፋት ያመጣል። በቅርቡ አውሮፓ ጉዞ ነበረኝ እና በዚህ ቆይታዬ አንድ የሚገርም ነገር አስተዋልኩ። እዚህ በጣም በንጽጽር ብዙ አምቡላንስ ስለማይጮህ መሰለኝ አውሮፓ በጣም ይረብሽ ነበር። ከአንድ ቦታ አንድ ቦታ ሲኬድ አምቡላንስ ይጮሃል። አምቡላንሱ ብቻውን አይደለም፣ የእሳት አደጋ መኪና አለው፣ ሞተር ሳይክሎች አሉና ጩኸት ነው። ወደዚያ ጩኸት ወደዚህ ጩኸት ነውና በጣም ይረብሻል። ተደጋጋሚ አጋጠመኝ። ዝም ልል ሞከርኩ፣ ግን እየበዛ ሲሄድ ጎኔ የነበረው ሰው የአምቡላንሱ ጩኸት በጣም ያውካል፣ ይረብሻል፣ ራስ ያማል፣ ያስመርራል አይነት ቅሬታ አዘል አስተያየት ሰነዘርኩ። አዎ ልክ ነህ፣ ይጮሃል። ግን ለመውለድ የምታጣጥር እናት ህይወት ይታደጋል። በመኪና አደጋ ወድቀው ህይወታቸው ሊያልፍ ያሉ ሰዎች አምቡላንሱ ደርሶ ህይወታቸውን ይታደጋል። ወላጅ ልጆቻቸው አጠገባቸው ሳይኖሩ በስትሮክ ምክንያት ወድቀው በካንሰር ምክንያት ታመው በከፍተኛ ሪስክ ውስጥ ሲሆኑ ደርሶ ይታደጋቸዋል አለኝ። ለሱ የአምቡላንሱ ጩኸት ሳይሆን አምቡላንሱ የሚሰራው ቁም ነገር ነው የሚታየው። እኔ ደግሞ እንደ መጤ እንደ አዲስ ሰው ለዚያ ጊዜ የነበረኝ ኮንፈርት ጩኸቱ አልተመቸኝም። እኔ ያየሁት ጩኸቱን ነው፣ እሱ የሚያየው ደግሞ ማዳኑን ነው። ልክ እንደዚሁ ወደ ሀገር ውስጥ ያስገባናቸው ሰዎች ኪሳራ ብቻ ናቸው ብሎ የሚያስብ ሰው ልክ እንደዚሁ ነው። ብዙ አትርፈንበታል። ብዙ የከበዱ ሀገራቸውን እያገለገሉ ያሉ ሰዎች አሉ። በመንግስት ካቢኔ ውስጥ፣ በክልል አመራር ውስጥ ያሉ አሉ። ዩኒቨርሲቲ የሚያስተምሩ አሉ። ገብተው የሚነግዱ አሉ። ለረጅም ጊዜ ቤተሰብ ጋር ተለያይተው ቤተሰብ ጋር የተገናኙ አሉ። አባትና ልጅ መገናኘት ተስኗቸው አብረው የሚኖሩ አሉ። ወይም አብረው ኖረው ወጥቶ መግባት ያልተከለከሉ አሉ። እና በዚያ ውሳኔ ብዙ ያተረፉ ብዙ የተጠቀሙ ሰዎች አሉ። በእርግጥ ጉዳትም አለ። ኢትዮጵያም እንደዛው ናት። በሩቅ የምናውቃቸው ቢያገለግሉ ብለን የምንመኛቸው እያገለገሉ እየጠቀሙ ያሉ ሰዎች አሉ። ያን ደግሞ ስተው ያጡ ሰዎች አሉ። ውሳኔውን ማየት ያለብን ሙሉ በሙሉ አክሳሪ፣ ሙሉ በሙሉ ጥፋት ሳይሆን እንደ ማንኛውም ውሳኔ የራሱ ጠንካራና ደካማ ጎን አለው። ደካማ ጎኑን እያረቅን እያረምን እያስተካከልን፣ ጠንካራ ጎኑን ደግሞ ማክሲመም እየተጠቀምን ለመሄድ ነው ጥረት የተደረገ ያለው። በዛ አውድ መታየት ያለበት እና ፋውንዴሽኑን ካልተረዳን ውሳኔዋን ብቻ ከወሰድን እንስታለን። ያኔ ምን አለ እዛው በቀሩ ኖሮ ብሎ የሚያስብ ሰው ነው የሚሆን ይገባኛል። ግን በየትኛዋ ኢትዮጵያ የምትወስነው ይሄንን? ለነገሩሳ አይግቡ ብለን ብንወስን ያለ መከላከል የሚያስችል ተቋምስ ነበረን ወይ የሚለውን ጥያቄ ያስነሳል። እና በደንብ ከመሰረቱ መገንዘብ አስፈላጊ ይመስለኛል ይህ ጉዳይ። በድምሩ ግን አትርፈንበታል። የከበዱ አሉ፣ የተጎዳንባቸው ኤሪያም አሉ፣ የከሰርንባቸው ኤሪያዎች አሉ። እነሱን እየተማር እየቀነስን ጥቅሙን እያጎላን እንቀጥላለን። አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው። ሁልጊዜ ድጋፍ ወይም ሁልጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ። ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር ነው። በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል። አንዳንድ ጊዜ ግን ውጽውጽታ ያለው ማዕበል ያለው የሚረብሽ በድምፀቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል። ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቦ በወጀብ ጊዜ ምን አይነት
ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ ነገሩ እዛ ሊያበቃ ይችላል። ወጀቦች፣ ማዕበሎች ግን ሁሌ ገዳይ፣ ሁሌ አጥፊ ብቻ አይደሉም። አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ ያደርሰናል። ይሄ በአውሮፕላንም ይታያል። ዊንድ ከኋላ ነው ይላሉ አንዳንዴ ከጊዜው ፈጥነው ሲደርሱ፣ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል። ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸውም ይህን ጉዳይ። ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሬኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት የተለያየ ምክንያት የተሸለመ የተደነቀ የተወደሰ በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሀል ላይ የተቃወሙ ወጣ ገባ የሚሉ ሰዎችም ያስተናገደ ለውጥ ነው። ምንም አልጋ በአልጋ ተደርጎ አይወሰድም። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ከፍተኛውን ድጋፍ አስተናግዷል። ተቃውሞም እንደዛው አስተናግዷል። ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችንን እናውቃለን። መርህ ያደረግነው መልህቃችንን ነው። መርህን መልህቅ ካላደረግን በስተቀር መዳረሻ ገባችንን መልህቅ ካላደረግን በስተቀር ንፋሱ ወጀቡ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል፣ ግን ከምናስበው አያደርስም። አንዳንዴ ወጀብ መጥቶ እኛ የምንሄድበትን ፖይንት ትቶ ሌላ ጫፍ ሊጥለን ይችላል። እዛ ስንደርስ እንደደረሰን ካሰብን ስተናል። መዳረሻችን እሱ አይደለም። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። መዳረሻችን ልመና ያቆመች ኢትዮጵያን ማየት ነው። እሱን ስናስብ መሀል ላይ ውዳሴም እርግማኑም ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እምብዛም ስካር አልተሰማንም፣ በእርግማን ውስጥም እምብዛም አልረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድን ነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመግማለን። አንደኛው ችግር የታዘብነው በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ ነው። እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺ ንግግር ናት በየቀኑ በየዓመቱ ተገበረው። እኛ አልተቀየርንም። ዓላማችን አስተዋሽ ተናግረነዋል፣ እየኖርነው ነው። ያ ንግግራችንን በየቀኑ እየኖርነው ነው። ከውጭ ያሉ ሰዎች ግን የእኛን ንግግር የሰሙት ለነሱ አእምሮ እንዲመች አድርገው ነው። እኛ ያልነውን ሳይሆን የሚሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች ችግር የለውም እነዚህ ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡን እኛ ወደምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም፣ 2-3 ወር ነው ያሉም አሉ። ባይዘው ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን። እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሐሳብ ከጅምሩ የገመትናቸውም አሉ፣ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሐሳብ የሚያስቡ ሰዎች መንግስትን አያውቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ ዓመት ሰርቭ አድርጎ አያውቁም። አንዲት ኤጀንሲ ሰርቭ አድርጎ አያውቁም። አንዳንዶቹ ፔሮል ላይ ፈርሞ አያውቁም። ማገልገል ምን እንደሆነ አያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ
ይመስለኛል። ሀገር ለመምራት 3 ጉዳዮች ያስፈልጋሉ። አንደኛው ዕውቀት ያስፈልጋል። ዕውቀት ማለት የዕውቀት መሰረቱ ኢንፎርሜሽን ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች፣ ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሜስተር ሲደረጁ፣ በአመት ሲደረጁ፣ በሰርቲፊኬት ሲረጋገጡ ዕውቀት ይባላሉ። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ከጨረሰ በኋላ ሄድና ሐክም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው ዕውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል ስኪል ያስፈልጋል። ሶስተኛው ደግሞ ስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል በጊዜ ውስጥ ማለት ነው። ሰው እውቀት ኖሮ ስኪል ከሌለ በስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም አይደልሽም። ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ ሁለቱ እግሮች ይንቀሳቀሳሉ፣ ነፋስ አየር ምስብበት መንገድ ይሄ መሆን አለበት የሚለው ቲዮሪ ሰምተዋል። ግን ዋና ዋኝተው አያውቁም። አንድ ሰው ስለ ዋና አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ፣ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳውም። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ የሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ፣ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ፣ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል። መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጧል። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው። ለአውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርግተን የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው 4 ኪሎ ነው ብሎ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገር ነው የምንፈልገው፣ ሐሳብ አለን፣ መስራት እንችላለን፣ እንፈልጋለን ደግሞ ያሉ ጸንተው ቀሩ። እኛ ኑ ያልነው፣ ተመለሱ ያልነው፣ አብረን እንስራ ያልነው፣ ሐሳባችሁን ለመሸጥ አውድ ይገባችኋል፣ መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያልነው እንጂ የጠራነው ሁሉ 4 ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው እያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንም የለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት ይሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉም መዋዠቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ሁላችን እንታዘባለን። ዛሬ ነሳና ነው የዛኛው ግሩፕ ደጋፊ ይሆናለሁ፣ ካለምንም ችግር ደግሞ ተነስቼ የዛኛው ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንሲፕል አልነበረም ማለት ነው። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሐሳብ ኖሮ ሐሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለከረም ዕውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይም መዘወር እችላለሁ ብለው ብዙዎቹ አስበዋል።
እንግዲህ እኔ ያለኝ ምክር መንግስት ኢትዮጵያ ውስጥ ማንም ሰው የተመኘ ሰው ከውስጥ ምኞት ያለው ሰው መሆን ይችላል። እንደ ከዚህ ቀደሙ ለምን ትመኛለህ የሚባልበት ዘመን አይደለም። ሰው ጠቅላይ ሚኒስትር መሆን፣ ጀነራል መሆን፣ ሚኒስተር መሆን መመኘትም ይችላል። ከበረታና ከተጋ መሆንም ይችላል። የሚከለክል ህግም የሚከለክል አውድም አይደለም ያለው። ብዙዎች ያን እንዲመኙ ለዚያም እንዲተጉም እንፈልጋለን። ግን ያለኝ ምክር በከፍተኛው ቦታ ላይ ማገልገል የምናስብ ማንኛውም ሰዎች ህልሙ ካለን ያ ህልም እንዳይጨነግፍና እንዲሆን ቀበሌን፣ ወረዳን፣ ኤጀንሲን ማገልገልን ፔሮልን ማወቅ አለብን። በወር ፔሮል ላይ ፈርመን ደሞዝ መቀበል ሳንለማመድ ከዚያም ከዚህ ሞጭፈን እየኖር ከዚያ ላገልግል ካል ያ ባህሪ ይከተልንና በፔሮል መኖር የምንቸገር ሰዎች እንሆናለን። እና ፍላጎቱ ችግር የለበትም፣ ምኞቱ ችግር የለበትም፣ ለዚያ መትጋቱም ችግር የለበትም። ያ ግን በሰላማዊ በህጋዊ መንገድ እንዲሆን፣ በዓላማ እንዲሆን፣ ሐሳብ ቋጥረን እንዲሆን፣ በልፋትና በውጤት እንዲሆን ከሰራ ነው ከመራ ነው ለማንም ሰው ክፍት ነው። እኛ ዛሬም እጃችን የተዘረጋ ቤታችን የተከፈተ ለሰላም፣ ለውድድር፣ ለንግግር አብሮ ለመስራት ለሚፈልጉ ማንኛውም ሰው ክፍት ነው። ቤታችን ዝግ አይደለም። ባለፈው እንዲህ ስላደረግ ሁለተኛ አደርስብኝ የሚል አቋም የለንም። አሁንም ሐሳብ ያለው ሰው፣ ሰላማዊ መንገድ የሚከተል ሰው፣ በመርህና በትጋት ሊያመጣ የሚሻ ሰው ካለ እሱ ለኛ ትርፍ ጥቅም ሀብት እንጂ ኪሳራ አይደለም። አንዱም ችግራችን ጠንከር ያለ ሐሳብ ያላቸው ሐሳብ ላይ ቆመው የሚሞግቱ ቻሌንጅ የሚያደርጉ ኃይሎች ጠፍተዋል ኢትዮጵያ ውስጥ። ስሜት ነው እዛም እዛም የሚወራጨው እንጂ ሐሳብ የለም። እሱ ለእኛም አይጠቅመንም፣ ለኢትዮጵያ አይጠቅማትም። ምክንያቱም ሐሳብ እየደረጀና እየሞገትን ስንሄድ እንማማራለን፣ አንዱ ከአንዱ ይማራል። በዚያ ሂደት ውስጥ እናድጋለን እና አሁንም እኛ አልተዛነፈን፣ ቦታችን ክፍት ነው። በመርህ ላይ ቆሙ ከመጀመሪያው ዕለት ጀምሮ እስከዛሬ ድረስ በምንሰራው ስራ መጋቢት 24 እየተመለሱ ሪፈር እያደረጉ የሚደግፉ በጎደለውም የሚመክሩ ሰዎች አሉ። ሙሉ ላይሆን ይችላል አንዳንድ ጉዳይ ሲደግፉንም ያልገባቸው ሲቃወሙንም ያልገባቸው፣ አንድ ሳምንት ሲያወድሱ ሌላ ሳምንት ሲረግሙ የሚታዩ ሰዎች ደግሞ አሉ። ይሄን እንግዲህ እነሱ ቢሰሩበት ይሻላል ከኛ ይልቅ ብዬ ነው የማስበው። በእኛ በኩል ግን ውዳሴውንም በሚዛን ወቀሳውንም በሚዛን ከውዳሴውም ትምህርት ከወቀሳውም ትምህርት ነው የምንወስደው። በውዳሴ ዘመን በጣም በርካታ ሽልማቶች፣ በጣም በርካታ ግብዣዎች ይቅርብን ብለን ትተናል። ውዳሴ ነው መርጠን የወሰድናቸው አሉ። በጣም በርካታዎችን አልተቀበልናቸውም፣ አልሄድንም። ለምን? የውዳሴ መደጋገም በውጤትና በስራ ካልተገለጠ ሊያዘናጋ እንደሚችል ስለምናቅ የሚያስፈልገውን ያክል ካየን በኋላ አብዛኛውን እናመሰግናለን ያለ። በተቃውሞ ጎራም እንዲሁ ነው። አንዳንድ ጊዜ መፈተሽ፣ መመርመር፣ ራሳችንን ማየት የሚገባን ጠቃሚ ሀሳቦች የሚነሱባቸው የተቃውሞ አይነቶች አሉ። ሰክነን እንማርባቸዋለን። ያላየናቸው ያላስተዋልናቸው ልንማራቸው የሚገቡ ጉዳዮች ሲኖሩ፣ አንዳንዴም የኢትዮጵያ ፖለቲካ አብዛኛው ኢንትሪግ ነው፣ ኮንስፒሬሲ ነው፣ ሽረባ ነው። አንድ ሰው አጀንዳ ፈጥሮ አጀንዳውን ሰርቶ ይለቀዋል። እሱ እየተነተነ ብር ይሰበስባል። ለእንደዚህ አይነቱ ጉዳይ ደግሞ የምንመልስበት የግብረ መልስ ሚዛን በንጽጽር ከዛኛው ዝቅ ያለ ይሆናል እና ከተቃውሞም ከውዳሴውም እየተማሩ እያሻሻሉ ቃልን በተግባር እየገለጡ መሄድ ነው ጠቃሚ ነው ብዬ የማስበው ነው።